ዊግ ለምታረጉ የምታንጠለጥሉቶቼ መልእክት አለኝ። የሰው ጸጉር ጭንቅላታችሁ ላይ የሰው ጸጉር ለምታንጠለጥሉ፣ ዊግ ለምታረጉ፣ ሂዩማን ሄር ለምታረጉ እህቶቼ፣ ሜካፕ ለምትቀቡቶቼ፣ ጥፍራችሁ ለምትሰሩቶቼ ዛሬ መልእክት አለኝ። ከእግዚአብሔር ቃል አንጻር ያለውን ጉዳቱን፣ ያለውን ችግሩን፣ ያለውን ሁኔታውን ይሄንን ነው አብረን የምናየውና በጣም ሲሪየስ መልእክት ነው። በጣም የሚያስደነግጥ መልእክት ነው። እኔና እናንተ ደግሞ ሰምተን መቀየር ያለብን መልእክት ነውና በሰው የሰው ወርቅ አያደምቅ ይላል የሀገሬ ሰው። እኔና እናንተ ግን እኔ እንኳን ራሴ መጨመር አልፈልግም። ምክንያቱም እኔ ዊግ አላረግም የሰው ሰራሹንም የውሸቱንም አላረግም፣ አርጌም አላቅም በታሪክ ውስጥና ዛሬ ግን ይሄ መልእክት ከእግዚአብሔር ነው የመጣው። ምክንያቱም የእኔና የእናንተ ውበት እንደ እግዚአብሔር ሴት ውበታችን ኢየሱስ ክርስቶስ ነው። ደግሞም በመጽሐፍ ቅዱስ ተጽፎልናል እንዴት ውበታችንን መጠበቅ እንዳለብን ተጽፎልናል። አሁን እኔና እናንተ ቤተክርስቲያን ውስጥ የሚታየው ነገር አለባበሳችን፣ ጸጉራችን ልክ እንደ ዓለምኛው ከዓለምኛውም የባሰ እየሆነ መጥቷል ቤተክርስቲያን ውስጥ እና እንደ እግዚአብሔር ሴት አይደለም። እኔና እናንተ እየኖርን ያለ ነው እንደ እግዚአብሔር ሴት አይደለም። እግዚአብሔር ምን እንዳለ ስለ ሂዩማን ሄር እነግራችኋለሁ እህቶቼ። ይሄንን የምትገኙቶች ዛሬ በጣም ሲሪየስ መልእክት አለኝ። አውጪና ጣይ ይልሻል ጌታ። ለምን ብትሉኝ እግዚአብሔር በሰጠን ነገር እንድንዋብ ጌታ ይፈልጋል። አንተ የሰጠኝ አነሰኝ እኮ ነው። አንተ የሰጠኝ አነሰኝ አይበቃኝም። ውበት በሰው ጸጉር እንዴት ይሆናል? ያንን ደግሞ ያንን ውበትሽን ያንን የሰው ጸጉር ለጥፈሽ ያገባሽ ሰውዬ ያ ጸጉር የወለቀለት ማናት እቺ ሴት ብሎ አያቅሽም። የመጀመሪያው ነጥቤ ምንድነው ካላችሁኝ፣ አሁን እኔና እናንተ የክርስቲያን ሴቶች ብሶብናል፣ ብሶባችኋል። ምን በሉኝ? አይናችሁ ላይ እዚህ ጋር ትጨምራላችሁ፣ ቅንድብ ደግሞ ትለጥፋላችሁ፣ እንደገና ያንን የሰው ጸጉር ሸቀቅ ታረጋላችሁ፣ ሜካፕ ትቀባላችሁ። እንደ ልብ እንኳን ማምለክ አይቻልም። ስለዚህ የመጀመሪያው ምክንያቴ እግዚአብሔርን አንተ የሰጠኝ ነገር አልበቃኝም ብሎ ሌላ ሰው ሰራሽ መቀጠል ነው። ጥፍርሽ ላይ ምን ያደርጋል እግዚአብሔር? ምን አጎደለብን? ምን አጎደለብን? ጸጉራችን እንኳን ቢሳሳ የሆነ ነገር ቢሆን ቅባት አለ፣ ማሳደጊያ አለ። ዛሬ ዊቭ ተጋለጠ። ቶቼ ስሙኝማ፣ ዓለምን ተከትለሽ ነው እቴ። የዓለም ሴቶች ሲያጌጡ ልክ እንደ ዓለም ሴቶች እኔና እናንተም አንድ እግዚአብሔር አይወደውም፣ ሁለተኛ ወጪው ትየለሌ እኮ ነው። ሂዩማን ሄር ስንት ነው? ሌላው ትልቁ ምክንያት እነግራችኋል። የእግዚአብሔርን ስጦታ ንቃችኋል። ማንኛውንም አርቲፊሻል የምታደርጉ ሴቶች ከሕክምና ምናልባት በሕክምና ኬዝ አላቅም፣ ግን ብዙዎቻችሁ ለማጌጥ ብላችሁ ነው የሰው ጸጉር እላችሁ ለምታስቀምጡት። ዛሬ ጉዳችሁን እነግራችኋለሁ። ያ ጸጉር ከየት እንደመጣ እነግራችሁና